ቁርአን 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 ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገውም ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን 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 ድንበር የማይገታው የማይሽረው ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ኑን የቁርአን በሚል ወንድሞቻችን ያዘጋጁት ትልቅ ዝግጅት በህይወታችን የማንረሳው ጅምሩ በቁርአን መሃሉ በቁርአን በአላህ ፍቃድ መጨረሻውን በቁርአን ነውና መልእክቱ እንኳን ያልገባው ሰው እንኳን ከመሐከላችን ቢገኝ ስለ ቁርአን ብቻ አቀማመጥ በመቀመጡ አጅር የሚያገኝበት የማንከስርበት ትልቅ አጋጣሚ ነውና አላህ Subhanahu Wa Ta'ala እናንተንም እኛንም የቁርአን ቤተሰቦች አላህ ያርገን። ዋናው ትልቁ ነገር በዚች በተከበረችው መወሰኛይቷ በሚል ነው የተጠራው። እንግዲህ ሁላችንም በልጅነት እድሜያችን መወሰኛ ሌሊቷን ለመፈለግ ሂዱና ፈልጉ እንባል ነበር። ቤተሰቦቻችን ሂዱ እስቲ ለይለቱል ቀድርን ፈልጓት ይባላል። ታናሻችን ወይም ታላቃችን ሌላ ዜና ነው ይዞ የሚመጣው፣ አንዱ ደግሞ ሌላ ዜና ነው ይዞ የሚመጣው። አንዱ የሆነ ትልቅ ሰው ያየው ለይለቱል ቀድር አገኘውም የሚልም አለ። አንዱ አየሯ በጣም ቆንጆ ነው የዛሬ ለይለቱል ቀድር ይመስለኛል የሚል አለ። አንደኛው ደግሞ በጣም ከፍ ብላ ለይለቱል ቀድር ራሷን አየዋት ብሎም ደግሞ የሚናገር አለ። እንግዲህ ሁሉም በልጅነት ያሳለፋቸው የተለያዩ የለይለቱል ቀድር እይታዎች አሉ። ለዚህ ነው አንድ ወንድማችን መካ ዑምራ ሊያደርግ ሄዶ አላሙዲንን ያገኛቸዋል። ሼህ አላሙዲንን ያገኛቸዋል። ከየት መጣ? ከኢትዮጵያ። ያው የመጣሁት ለዑምራ ነው። ዛሬ ደግሞ እኔና እርሶን አላህ Subhanahu Wa Ta'ala በ27ኛው ቀን አገናኝቶናል እና እኔ ዋናውን ለይለቱል ቀድር አግኝቻለሁ አላቸው። ለርሶ ደግሞ ሌላውን ለይለቱል ቀድር እንዲሰጡት ዱዓ አድርግላቸው አላቸው። ሁሉም እንደየራሱ የሚያሳስበው ነገር ሊኖር ይችላል። ለሀብት ሊጨነቅ ይችላል፣ ለትዳር ሊጨነቅ ይችላል። ነገር ግን ሁሉንም መጠየቅ የሚቻልበት ተብሎ የተወሰነው የ83 ዓመት ከ4 ወር ኢባዳ ተብላ የተጠራችው ለይለቱል ቀድር ካልናቸው በላይ የእድሜ ልክ ስንቆችን ይዘንበት የምንሄድበት አጋጣሚ ነው። አላህ እንግዲህ ካለፈባቸው እንደማያረገን ተስፋ እናደርጋለን። ምክንያቱም የመጣን የቁርአን ጥሪ ነው። ስንወጣ አትርፈንበት የምንወጣበት ትልቅ መድረክ ነው። እጅግ በጣም የሚያምሩ ውቦች የቁርአን ድምጾች የሰማንበት አጋጣሚ ነው። ሰዎች ዛሬ ላላወቁት ነገር እንኳን ጆሮአቸው ላይ የተለያየ ነገር አዳምጠው የሚያለቅሱ አሉ። ድንገት አንዳንዱም ሲያዳምጥ የሆነች ልጅ በጣም አፍቅሮ ሊሆን ይችላል፣ ግን ብትጠይቀው ልጅቷንም አያውቃትም። ያስለቀሰው ያዳመጠው ነገር ነው። የሸይጣንን ጉርጉሮ አዳምጠው ዝም ብሎ የሚያለቅስ ሰው አለ። ይሄ ማዕናው እንኳን ባይገባ የምታለቅስበት ሁሌ አዲስ ቁርአን ሁሌ አዲስ። ድንገት እነዛ አማርኛ አይችሉም የተባሉ ልጆች ቅድም የቀሩት ህፃናቶች ከነ ተፍሲሩ የሚቀሩ ነው የሚመስሉት። ተፍሲሩ በደንብ ገብቷቸው የሚቀሩ ልጆች ናቸው የሚመስሉትና ህፃናቶቹ አላህ እንግዲህ ትልቅ ደብዳቤ ሰጥቶናል፣ ትልቅ ሪሳላ ሰጥቶናል። እኛ አልሰራም ስንል ዛሬ ወንድሞቻችን እየከፈሩ ነው ብለን ሌላ ጭንቀት ገብተናል። እኛ የተላክነው ሰውን ሻሃዳ ለማስያዝ ነበረ። ወንድሞቻችንም እኛም ከቁርአን ስለራቅን ሰዎች ወጡብን ብለን ራሳችን ሐዘን ላይ ገብተናል። ይሄን የመሰለ ደብዳቤ ይዘን እየተንቀሳቀስን አይደለም። አላህ Subhanahu Wa Ta'ala ምን ውስጥ እንዳገባ ማፈረጥና ፊል ኪታብ ሚን ሸይ ከዚህ ቁርአን ምንም የተውንላችሁ ነገር የለም ብሎ ሁሉም ነገር አፍርጦ ነግሮናል። እኛ የምንወደው ደስ የሚለን የቁርአን አያ ነው። ወንዱ ከጓደኛው ጋር ሲቀመጥ እኔ በሚገርምህ ደስ የሚለን የቁርአን አያ ያለ ምን ደስ ይላል ሲለው ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን እናንተ የነሱ ልብሶች ናቸው እነሱ ያንተ ልብሶች ናቸው ይላል። አንዱ ይመጣና ደግሞ ደስ የሚለኝ እኔ ከኒካ
ومن آياته أن خلق لكم من أنفسكم أزواجا ይላል ለሁሉም ነው ለመርካቶም ይሆናል ለትዳርም ይሆናል ለሆነ ቦታ አይደለም አንድ የቁርአን አያ ልቡን የሰበረችው ዑመር ኢብኑ አልኸጣብ ምንድነው ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى ይሄ ቁርአን እንድትጨነቅበት አይደለም ያወረድነው አለ ልብ ላለው ሰው ልታስታውስበት ነው መገሰጫ ብሎን ይላከልን እዛ ጋር ደስ ይላል እዛ ጋር ደስ አይልም የሚል የለውም ቁርአን ከቁርአን ከራቅን አላህ Subhanahu Wa Ta'ala ምን ይጎዳል እኛን እንጎዳለን ትዳራችን ጥያቄ ምልክት ውስጥ ይገባል ኑሯችን ጥያቄ ምልክት ውስጥ ይገባል ያ ሁሉ የደከምንበት ልጃችን ኪሳራ ውስጥ ይገባል ለዚህ ነው አላህ Subhanahu Wa Ta'ala በቁርአኑ ምን ይላል ያው ማንኛውም ሰው በየትኛውም አጋጣሚ ቁርአኑ ሲሰማ እኔን ነው የሚመለከተው ብሎ ነው ማሰብ ያለበት ይሄ ቦታ ሲቀራ እኔን ነው የሚመለከተው ማለት አለበት ድንገት ግን አንዳንዴ ላይ መለከት ይችላል በአንድ አጋጣሚ ዳዋ የተደረገ ቢሮ ለመክፈት አስበናል እንዲ ለመስራት አስበናል ስንል አንድ ወንድማችን ምን ነየተ እኔ ኮምፒውተር አመጣለሁ ቁምሳጥኑም አመጣለሁ ወንበሩንም አመጣለሁ እንትኑንም አመጣለሁ አንድ ሰው እንዳትጠይቀው አለ ከዛ የወንድማችን 3 ወር ጠፋ 3 ወር ጠፋና ለካሱ አንዋር መስጊድ የመጣ ጊዜ ወንድሜ የሚያደርገው ዳዋ ሊመተቁሉን ማላ ተፈዓሉን ነበር ምንም የምናቀው ነገር እኮ የለም ወንድማችን ምን ብሎ ዳዋ ይጀምራል አንዳንድ ወንድሞች አለን ቃል እንገባለን ቃል እናጥፋለን ለሚስታችን ቃል እናጥፋለን ለልጆቻችን ቃል እናጥፋለን ሲል ህዝቡ እኮ ተሰብስበዋል እጁን አውጣና ይሄ ሁሉ ለዛ ቁም ሳጥን ነው እንደዚህ ምትጮህ አመጣላለሁ ቁም ሳጥኑን ሁሉንም አመጣላችኋለሁ አለ በርግጥም ወደ ራሱ መመለሱ ጥሩ ነው ቦታው ግን የሱ አልነበረም ቁርአንም ልክ ሲነበብልን እኔን ነው የሚመለከተው ከኔ ጋር ነው እየተነጋገረው ያለው ካላልን አንድ የቁርአን አያ ብቻ ነው የምገልጸው ከያቱም ስለ ቁርአን ብዙ ተገልጿል እኛ ደግሞ ምናብራራው ጓዳውን ነው ጓዳችን ለምን አልገባም ቁርአኑ ሳሎን ቤታችን ለምን አልገባም አላህ እኮ አናገረን ምን አለን አላህ ومن اعرض عن ذكري አለ فإن له معيشة ضنكا ከዚህ ቁርአን የዞረሰው የተወሰው ለሚመቸው ነገር ብቻ የተጠቀመ ሰው በቁርአኑ አላህ ባዘዘው መልኩ ይሄ ነው ሲባል የተወሰው ኑሮውን የተጨናነቀ አደርግበታለሁ ብር ይቆጠራል ጭንቀት አለ ለዚህ ነው ኢብኑ ከሲር معيشة ضنكا ሚሎ ሲናገሩ ሁለት ነገር ይገጥመዋል አሉ ከዚህ ቁርአን ዞር ያለ ሰው ሁለት ነገር አንዱ በዱንያ ነው አንዱ በቀብር ነው ይላሉ በዱንያ የሚገጥመው መጨናነቅ ነው መብላት አለ መጠጣት አለ ጂ ፕላስ ተሰርቷል አረቢያው አለ የሌለ ነገር የለም ግን ልብ ይጠባል ምክንያቱም ቤታችን እየተከፈተ ያለው ለ4 ሰዓት ሙሰልሰል ነው ሙሰልሰል ገብቶ እንዴት ረህመት ይገባል ቤታችን እሱ ቢሮ 4 ሰዓት ሙሰልሰል ይመለከታል እሷ 4 ሰዓት ሙሰልሰል ትመለከታለች እንዴት ቤታችን ረህመት ይገባል እሱም የሚወዳት ሴት እዛ ፊልም ላይ ያለችው ነው እሷም ደግሞ እዛ ጋር ቀሽቃጃ የፊልም አክተር አለ እሱ ነው የምትወደው ማታ ሲገባ እሷም ትንሽ ትሆንበታለች እሱም ሲገባ እሱም ትንሽ ይሆንባታል ለምን እዛ ጋር የጂኒዎች ትዳር አይተዋሉ ፊልሙ እስከሚያልቅ ድረስ የተጋቡ ባለ ትዳሮች አሉ ያን የውሸትን ሲያዩ ቤታቸውን በዚህ መምራት ይፈልጋሉ ቤታችን ቁርአን ካልተቀራበት ቤታችን ሱረቱል በቀራ እንኳን ከተቀራበት ሸይጣን የማይገባበት ቤት ተብሎ የተነገረው ሱረቱል በቀራ የተቀራበት ቤት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለን ያልገባንበት ቤት ምንም ይበላ ምንም ይኑር ከተማው ላይ አለ የሚባል 00 መኪናዎችን እንያዝ والله سكينة الله يسطنا ألا بذكر الله تطمئن القلوب اللهم بماستوس كالله ጋር ካለን ግንኙነት እንጂ መረጋጋት የምንችለው ከሱ ከራቅን ሁለት ቅጣቶችን እንቀጣለን የዱንያም ቅጣቱ
ታበላለህ፣ ትደክማለህ፣ ትሮጣለህ፣ ትሰራለህ፣ ቤት ሰላም የለም። ዋናውን ነገር ተረስተዋል። እኔ የምለፋው ለልጄ እንዳይርበው እንዳይጠማው ነው ይላል። ማሻአላህ ጀዛከላህ ኸይረን። ዋናውን ረሃብ ግን ካልመገብነው ልጅህም ባባ መጣ እኮ አይልም። የቁርአን ጓደኛ ካልሆነ ለቁርአን ማታስተባብር ካልሆነ ስለ ቁርአን ሲነሳ ደም የማይቆም ከሆነ ቁርአን ለዓለም ህዝቦች እንዲደርስ ማታስብ ከሆነ እንዴት ሰዎች ይደናሉ? እኛ ምን ብለን ነው ተአምሩን ቁርአን የምናወራው? አንድ ህፃን ልጅ 612 ገልጽ አፈዘ እየተባለ ከዚህ የበለጠ ተአምር አለ እንዴ? አንድ ደብዳቤ ሁለት ደብዳቤ ገልጽ ማንበብ ማንችል ሰዎች 612 614 114 አንቀጾችን ቁጥሩንም ቦታውንም እያፈዙ ነው ያሉትና ይሄ ተአምር በቂያችን ነው። ስለዚህ እኛ በቁርአን ለዓለም መድረስ አለብን። ከዓለም በፊት ከነፍሳችን መጀመር አለብን። ድሮ እስከ 2004 የዳዕዋ ፕሮግራም ድረስ በጣም የሚገርመኝ እሁድ ቀን ወላሂ 6 ሰው 5 ሰው 10 ሰው መጥቶ በጀማዓ ሻሃዳ ይዝ ነበር። ይወጣል፣ ዳዕዋ ይሰማል፣ ወዲያ ወደ ስራ ነበር የሚገባው። ይወጣል፣ ይናገራል፣ በሳምንት ሌላ ሰው አሳምኖ ይዞ ይመጣል ሻሃዳ። ሾጀሌ ላይ 5 ሰው 6 ሰው ውዱድ ዋጅብ ነው መጥቶ ሻሃዳ ይዛል። ቤተሰብ ሙሉ መጥቶ ሻሃዳ ይዛል። ሁሉም ስራ ላይ ነበር። አሁን ግን የአብዛኞቻችን ባህሪ ምን ሆኗል መሰላችሁ? ሙሳ ምንድን ያሉት ህዝቦች ኢዛሃብ አንተ ወረቡከ ፈቃቲላ ኢነ ሃኡና ቃኢዱን። በቃ የሆነ ለ10 ሰዎችና ለ15 እና ለ50 ሰዎች የተሰጠ ዲን እንዳይመስልን። አቡበከር የለም ይባላል። ያም ይመጣና አመዲን አልሰማም እንዴ ይላል። ያም ይመጣና እነሸ ሱልጣን አልሰሙም እንዴ ይላል። ያ ሸኽ ዲንህ ነው እኮ አንተ ማድረስ አለብህ። አላህ የሰጠ ማቅም አለ እኮ አይደል እንዴ? ዑመር ኢብኑ አልኸጣብ የተሻለው ለብቻው ኳሊቲ ነገር አላህ ሰጥቶታል። አቡበከር ሲዲቅ የብቻው የተለየ ባህሪ አለው። ዑስማን የብቻው አለ። ሐሳን ኢብኑ ሳቢት ለብቻው አለ። አሊ ኢብኑ አቢ ጣሊብ ለብቻው አለ። አንተ ከየትኛው ነህ? ያንን ነገር ማድረግ ከቻልን ይሄን ቁርአን የበላይ ማድረግ ሁላችንም እንችላለን። ይሄን ቁርአን የበላይ ለማድረግ ከኔ ጀምሮ ምን መስራት አለብን ብለን ይሄ ቁርአናችን ቤታችን መግባት አለበት። ካልገባስ ቺ ያለችው አያ ለጨርሳትና ምን አለ አላህ ወመን አረض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى በደንብ አስምሩበት። ሱብሃንአላህ ኑሮን የተጨነቀ አደርግበታለሁ። ደግሞ የሚገርም ነው። በዚህ ኑሮአችን ላይ እንደገና ዚክሩም ሳይኖር ደግሞ ሌላ ጭንቀት ከመጣ ስንት ጭንቀቶች ነው የምንሸከመው? ኑሮን የተጨነቀ አደርግበታለሁ። ድጋሚ ቅጣት ደግሞ ምንድነው? ሞቶም ሲነሳ አይነ በሲር አይኑ ማያይ አድርጌ ቀሰቅሰዋለሁ። ቃለ ረቢ ሊማ ሐሸርተኒ አዕማ፣ ጌታዬ ወይ ምን ነው አይነ ስውር አደረከኝ? በእርግጥም ዱንያ ላይ እኮ የምመለከት ነበርኩኝ ይላል። አላህ ያሳያችሁ። የሰው ልጆች ሲቀሰቀሱ አይነ ስውር የሚሆኑት ከቁርአን የራቁ ሰዎች ናቸው። ሂሳባችን ከአላህ ጋር የምንተሳሰበው አይነ በሲር ሆነን ነው ማለት ነው። ታዲያ አላህ ሱብሓነሁ ወተዓላ ምን ይላል? በዚህ ምድር ላይ በምትመጣበት ጊዜ አንተንም ወደዚህ ምድር ቅርቢቷ ህይወት በመልከ ጊዜ ደብዳቤ ልኬልህ ነበረ። ያን ደብዳቤ ልኬልህ እንደረሳኸው ሁሉ እኔም ዛሬ ረስቻለሁ ይለዋል። 30 ደቂቃ አንድ ጁዝ ነው የተጨነቅነው። 30 ደቂቃ። ይሄ እንግዲህ በእኔ አይነት ሰነፍ ቃሪ ነው። ቃሪዎቹ ደግሞ በ15ም በ20 ደቂቃ ይጨርሱታል። 30 ደቂቃ አንድ ጁዝ፣ በአንድ ወር ውስጥ 30 ጁዝ፣ በአመት ውስጥ 12 ጊዜ ማክተም በትንሹ ከምንቀራውን በላይ ደግሞ ቤታችን ማስገባት። ለሆነ ጉዳይ የምንጠቀመውም ቤታችንም ኪላፍ ሲመጣ ሐከመ ሚን አህሊሂ ወአህከመን ሚን አህሊሃ። አክብረን አይደለም ያቺ ልጅን የወሰርካት፣ እሷን ቤተሰቧን እንድታመጣ አንተም ቤተሰብ እንድታመጣ። የምንፈልጋቸው ነገሮች ሁሉ
ማሐከላችን ላይ ሌላ ሰው ሳይገባ የመፍትሄው አካልኛው እንሆናለን። አጠገባችን ቤታችን ያለው ይሄ የተከበረው ቁርአን ሁላችንን የሚያስታርቀን ለዓለማት ሁሉ እዝነት የሚሆን ሁሉን የሚያብቃቃ ታላቅ የሆነ መመሪያችን ነው። ይህ መመሪያችንን ሁላችንም ባለችው በዚች 9 ቀኗ ውስጥ አላህ የዚህ ታላቅ ቤተሰብ እንዲያደርገን ሁላችንም ዱዓ ማድረግ አለብን። አላህ የቁርአን ቤተሰቦች አላህ ያርገን። ከፍ አድርጉት እስቲ እጃችሁን። ሸህሩ ዱዓ አላህ የቁርአን ቤተሰብ አላህ ይቀበል። የሱ ጓደኞች አላህ የውመል ቂያማ የቁርአን ሸፋዓ ከሚያገኙ ሰዎች አላህ የሱ ቤተሰቦች አላህ ይቀበል። ቁርአን በለመጠን የቁርአን ፍቅር የቁርአን ተግባር በልባችን አላህ ያስቀምጥልን። ሰላም አለይኩም ወራህመቱላህ። ቁርአን ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ንቅራ በተጅዊድ አጥብቄ ቁርአን ድንበር የማይገታው የማይሽረው